ዛሬ ፌቨን ያሳለፋችሁን ከባድ ቀን እያየን በዛውም ለእናንተ የሚጠቅሟችሁ 8 ፍሬዛል ቨርቦችን እንዘላችኋለን። ከፌቨን ጋር ዘና እያላችሁ እስከ መጨረሻው ቆዩ። ፌቨን ትባላለች። 26 ዓመቷ ነው። የምትኖረው በአዲስ አበባ ነው። ዛሬ ስመረቅ እሰራበታለሁ ብላ በምታልመው ትልቅ ድርጅት ውስጥ የስራ ቃለ መጠይቅ አለባት። ነገር ግን ጠዋቱ ለሷ ጥሩ አይመስልም። ፌቨን በጠዋቱ ነቅታ ቀና ብላ ጣሪያውን እያየች I've been looking forward to this interview for weeks ለዚህ ቃለ መጠይቅ ሳምንታቶችን በሙሉ በጉጉት ስጠብቅ ነበር አለች። እዚህ ጋር ምን አለች? I've been looking forward to ለሆነ ነገር በጉጉት መጠበቅ look forward to ይባላል። ይህንን ቀን ፌቨን በጉጉት እየጠበቀችው ነበር ማለት ነው። look forward to። ፌቨን ልብሷን ልትለብስ ተነሳች። ሻንጣዋን ከፋፈተች። አልጋዋ ስር ፈለገችው። ሙሉ ክፍሉን ሁሉ ፈተሸች። የጎረቤቷ ልጅ አየቻትና ምን ጠፍቶብሽ ነው አለቻት። I'm looking for my keys ቁልፎችን እየፈለኩ ነው አለች። ምን አለች? I'm looking for my keys ቁልፎችን እየፈለኩ ነው። ሶ የሆነ ነገር መፈለግ look for ይባላል። look for። በመጨረሻም ፌቨን ቁልፏን አገኘች። አሁን የቢሮውን አቅጣጫ ማወቅ አለባት። ስልኳን ከፈተችና እንዲህ አለች። Let me look up the address on Google Maps አድራሻውን በጉግል ማፕስ ላይ ልፈልግ አለች። እዚህ ጋር ምን አለች? Let me look up the address አድራሻውን እንድፈልገው ማለት ነው። መረጃ መፈለግ ማጣራት ምን ይባላል? ሉክ አፕ ይባላል። ባይ ዘ ዌይ ቦነስ ተጨምራችሁና የሆነ ሲቹዌሽን ኢምፕሩቭ ሲያደርግ ሲሻሻልም ሉክ አፕ እንለዋለን። ለምሳሌ ነገሮች እየተሻሉ ነው ስንል things are looking up እንላለን። ነገሮች እየተሻሉ ነው ማለት ነው። ከቤት ልትወጣ ስትል ስልኳ ጮኸ። እናቷ ናት። ፌቨን ዛሬ ታናሽ እህትሽን መንከባከብ ትችያለሽ? ትንሽ ታማለች አለቻት። ኡፍ በጭንቀት ተነፈሰች። ሆኖም እሺ እማዬ አለቻት። ነገር ግን ለወንድሟ ደውላ Please look after my sister for a few hours እባክህ ለትንሽ ሰዓታት እህቴን ተንከባከብልኝ ብላ ወጣች። ወንድሟ ምን ብላ ወጣች? Please look after my sister እህቴን ተንከባከባት፣ እህቴን ጠብቃት እያለች ነው። ሶ የሆነ ነገር ወይም የሆነ ሰው መንከባከብ look after ይባላል። look after። ፌቨን ወደ ድርጅቱ ደረሰች። ሪሴፕሽኒስቱ አስቆማትና ይቅርታ ቀጠሮሽ አይታይም The manager will look into the problem right now አሁኑኑ ስራ አስኪያጁ ጉዳዩን ይመረምረዋል አላት። ፌቨን ፈዛ ቀረች። እዚህ ጋር ፌቨን ከመፍዘዟ በፊት ሪሴፕሽኑ ምን አላት? The manager will look into the problem ማናጀሩ ችግሩን ወይም ጉዳዩን በጥንቃቄ ይመረምረዋል ያጣራዋል ማለት ነው። ሶ ማጣራት ወይም መፈለግ መመርመር look into ይባላል። ዝም ብሎ መፈለግ አይደለም፣ በጥንቃቄ መፈለግ ነው look into። ፌቨን ተቀምጣ ስትጠብቅ ሌላ ተወዳዳሪ ሴት በአጠገቧ አለፈች። የፌቨን ተራ ልብስ አየችና በንቀት ሳቀችባት። ፌቨንም በንዴት ተነሳችና never look down on someone just because what they wear ሰውን ባለባበሱ ብቻ አይተሽ አትናቂ አለቻት። ምን አለች? never look down on someone look down on ወደ ታች ዝቅ አድርጎ መመልከት ወይም መናቅ ማለት ነው። እኔ እበልጣለሁ ከሌላው እኔ እሻላለሁ ብሎ ማሰብ look down on ይባላል። look down ብቻ ሳይሆን look down on። በመጨረሻ ፌቨን ወደ ቃለ መጠይቁ ክፍል ተጠራች። ቃለ መጠይቅ አድራጊዋን ስታይ ደነገጠች። ወይዘሮ ሳራ ናት። ፌቨን ዩኒቨርሲቲ ከነበረችበት ጊዜ ጀምሮ ስታደንቃት የነበረች ሴት የቢዝነስ ባለቤት ናት። I've always looked up to Miss Sarah. She built everything from zero. ወይዘሮ ሳራ ሁሌ ሞዴሌ ናት። ኩባንያውን ከምንም አንስታ ነው የገነባችው አለች። በመጨረሻ ፌቨን ምን አለች? I've always looked up to Miss Sarah. I've ማለት I have ለማለት ነው። ሁሌም ሳራን አደንቃት ነበር ማለት ነው። have አድርገን ቨርብ ሲያደርግነው ነገሩ ከበፊት እስካሁን እንደቀጠለ ለመሆኑ ለማሳየት ለመጠቆም አሁንም ታደንቃታለች ማለት ነው። ሶ ሉክ አፕ ቱ ማለት ማድነቅ ወይም ሮል ሞዴል አድርጎ ማየት ማለት ነው። ሉክ አፕ ብቻ የለም፣ ሉክ አፕ ቱ። ሉክ አፕ ብቻ ከሆነ መረጃ መፈለግ ነው። ከስልክ ከኢንተርኔት ከመጽሐፍ ሊሆን ይችላል። ከላይ ያየነው። ሉክ አፕ ቱ ከሆነ ግን ቱ ከጨመርንበት ማድነቅ ማለት ነው፣ ወይም ሮል ሞዴል አድርጎ ማየት ነው። ቃለ መጠየቁ በሚያምር ሁኔታ ተጠናቀቀ። ፌቨንም የስራውን ድል አገኘች። ሌላ ቀን ማታ ሰገነቱ ላይ ቡናዋን እየጠጣች when I look back on that day I just smile ያንን ቀን ተመልሼ ሳስበው ሳቂ ይመጣል አለች። እዚህ ጋር ምን ብላ ቀጠለች? when I'm look back on that day ብላ ቀጠለች። look back on ወደ ኋላ ዞር ብሎ ማሰብ look back on ይባላል። look back አድርገን on መጨመር። on ያለው የምናስበው ነገር ነው። ሶ ፌቨን ወደ ኋላ ዞር ብላ ቁልፏ ስጠፋት እንደዛ ስትጣደፍ እንደሷ ተወዳዳሪዋ በንቀት ስትመለከታት ስሟ አለመኖር ወዘተ የነበሩ ነገሮችን ወደ ኋላ ዞር ብላ look back on እያደረገች ነው። ወደ ኋላ ዞር ብላ እያሰበች ነው። የዛኔ ፈገጋለች ማለት ነው። ያንን ሳስበው ሳቂ ይመጣል እያለች ነው። አንዴ እንዳንረሳት የፌቨን ታሪክ መለስ ብለን ከልሰው። መጀመሪያ ኢንተርቪውን በጉጉት ጠብቀው ነበር አይደል? በጉጉት መጠበቅ አንድ ነገር ምንድነው?
ሉክ ፎርዋርድ ከዛ ቁልፏ ጠፍቷት ነበር አይደል? መፈለግ የሆነ ዕቃ ጠፍቶ መፈለግ። ሉክ ፎር ጎግል ማፕ ተጠቅማ የድርጅቱን ቦታ አቅጣጫ እየፈለገች ነበር አይደል? መረጃ ከስልክ ከመጽሐፍ ወዘተ መፈለግ። ሉክ አፕ ቱን አይጨምርም። ሉክ አፕ ብቻ። ለወንድሟ ደውላ እህቴን ተንከባከብ ብለው ነበር አይደል? መንከባከብ ምን ይባላል? ሉክ አፍተር የፌቨን ስም ዝርዝሩ ላይ ስላልነበረ ሪሴፕሽኑ ስራ አስኪያጁ ይሄንን ጉዳይ ይመረምርልሻል ብሏት ነበር አይደል? በጥንቃቄ መመርመር ምን ይባላል? ሉክ ኢንቱ እንደሷ ሌላ ተወዳዳሪ የሷን አለባበስ አይታ ንቃት ነበር አይደል? ዝቅ አድርጎ ማየት ምን ይባላል? ሉክ ዳውን ኦን ፌቨን ኢንተርቪው ላይ ስትገባ ሳራ የምትባል የሴት ቢዝነስ ማን አግኝታ ነበር አይደል? ታደንቃት ነበር። ማድነቅ ወይም ሮል ሞዴል አድርጎ ማየት ምን ይባላል? ሉክ አፕ ቱ የማያልፍ የለም። ይህ ሁሉ ካለፈ በኋላ ሰገነቱ ላይ ቁጭ ብላ ፌቨን ስላለፈው ነገር ስታስብ ሳቋ ይመጣል። ወደ ኋላ ዞር ብሎ ማሰብ ምን ይባላል? ሉክ ባክወርድ 8 ፍሬዛል ቨርቦችን በፌቨን ታሪክ አድርገን አይተናል። ናው ኢትስ ዮር ተርን። ከ8ቱ ውስጥ አንድ የተመቻችሁን ፍሬዛል ቨርብ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ የእናንተን ላይክ ኤንድ ሰብስክራይብ እየጠበቃል። ታንክስ ፎር ዋቺንግ ለርን እንግሊሽ ሊቭ ኮንፊደንት ጋድ ብለስ ኢትዮጵያ።